እጅግ በጣም አስደንጋጭ በጣም አሳፋሪ ኤፍሬም ላይ አሁንም ከሄርሜላና ከአብርሃም ህይወት አልወጣም እያለ የአብርሽና የሄርሜላ ህይወት እጅግ በጣም እያስጠላባቸው እየሄደ ነው። ኤፍሬም ሄርሜላ እና አብርሃም በተኙበት ወይም ደግሞ አልንተን ሶፋ ላይ ሆነው በቢጃማ ሆና አንድ ላይ ነበሩ። አንሶላ ለብሰው ነበሩ። ግን በድንገት ኤፍሬም ቤቱ ገንጥሎ ሲገባ እጅግ በጣም አብርሃም በመናደዱና አሁን የደበቃችሁት ልጅ አውጡ እያለ እየተናገረ ነበረ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ አትሄዱ እያልኩኝ እጅግ በጣም የሚያስጠላና እጅግ በጣም የሚያሳፍር ተግባር ላይ አሁንም እጅግ በጣም ማነው ኤፍሬም እስካሁን አላርፍም ብለዋል። በሄርሜላና በአብርሃም ህይወት አልወጣም ብለዋል መሰለኝ። እንደ አጋጣሚ ዛሬ ማነው ዳኒ ቤት የተለቀቀው ቪዲዮ እጅግ በጣም የሚያስጠላ፣ ወንድም በወንድም እንደዚህ ሚዲያ ላይ እንደዚህ በማድረጋቸው ጥሩ ነገር አደረኩኝ ብለው እያሰቡ ነገር ግን በጣም እየተሳሳቱ መሆናቸውን በዚሁ አጋጣሚ ላረጋግጥ እወዳለሁኝ። እዚህ ጋር መጥፎውንም ጥሩውንም የሚወራበት ነው፣ ትክክል ነው። ነገር ግን ወላሂ የቤተሰብ ጉዳይ በዚህ ደረጃ በዚህን ያክል ጋጠ ወጥነት ኤፍሬም በአንተ የማይጠበቅን ነገር ማድረግ አልነበረብህም። በጣም ነው የሚያስጠላ። በሀቂቃ አብርሃም የመረጠው ህይወት የመረጠውን እንትን ማክበር እያለብህ ነገር ግን አንተ የሄርሜላና የአብርሃም ህይወት ለመበጥበጥ አንደኛ ሆነ ተነስተሃል ማለት ነው። ምን ነው ይሄን ያክል ምን ቢበድልህ ነው እንዴ? ልጁ ሲጀመር አብርሃም ጋር ሊሆን የማይችል ነገር ነው። እሺ ለምንድነው 24 ሰዓት ሞልቶታል አይደለ? እውነት ልጁ ከፖሊስ ጋር ለምንድነው ሄዳችሁ የማትፈልጉት ማለት ነው? ልጅ አውጣ ልጅ አስገባ የምትሉት ማለት ነው። በነገራችን ላይ ልጁ ብታስቡለት ከሆነ እንደዚህ በመበጥበጥ ወይም ደግሞ የሰው ቤት ገብቶ የሰው ቤት ገንጥሎ በመግባት አይደለም ማለት ነው። ስለዛ ማድረግ ያለባችሁ ነገር እዛው ከሚዲያ ርቃችሁ ማድረግ ትችላላችሁ። እና ደግሞ የሄርሜላና የአብርሃም ፍቅር ለመበጥበጥና ለማደፈረስ ይሄ የዛሬን ብቻ አይደለም። ሁሌም እየበጠበጠ ሁሌም እንደተጣላ ነው ያለው። አብርሃምና ሄርሜላ አንድ ላይ እንዳይሆኑ እያደረገ ነው ያለው ኤፍሬም። ነገር ግን ይሄ እሱ መስሎ አይታየውም። ምክንያቱም የወንድሙ ደስታ ስለማይፈልግ ነው። ምክንያቱም ከሩታ ጋር ሊሆን ስለሚፈልግ ነው። አብርሃም ይሄው ቤቱ ፈለግ ገባህ፣ ምን አገኘህ? ምንም ነገር ያገኘኸው ነገር የለም። እዛ ወንድምህና አንተ ስትፋጠጡና እንደዚህ ስትሆኑ ሚዲያ ላይ ስንት ሰው ይታዘባቸዋል። ወይኔ ወንድምነት እንደዚህ ነው እንዴ የምትባል ድረስ ማለት ነው። ኤፍሬም ቆይን የምልህ አንተ ከወንድምህ ምንድን ነው የምትፈልገው? ሀቂቃ ማለት ነው ከሄርሜላና ከአብርሃም ምንድን ነው የምትፈልገው? ለምን ከህይወታቸው ወጥተህ የህይወታቸው እንዲመሩ አትፈልግም? ያኔ ህይወታቸው እንዲመሩ ለምን አተዋቸውም? አንተ በየሄዱበት ተከታትለ የነሱን አይብና የነሱን ደስታ ለማድፈርስ በየሄድክበት ቦታ በየገባህበት ቦታ የእነሱን ደስታ ለማፍረስ ነው ያለኸው ማለት ነው። ስለዛ ውዶችዬ ለምን ይሄን ያክል አብርሃም እንዲጠላው ለምንድነው ሄርሜላን ይሄን ያክል እንደጠላት አላውቅም ማለት ነው። ይሄ ነገር ደግሞ በጣም አሳፋሪና አስጠሊታም ነገር ነው ውዶችዬ። የት ነው የተለቀቀው ለምትሉኝ ቪዲዮ የት ነው የተለቀቀው ለምትሉኝ ሁላችሁም እየገባችሁ ዳኒ ቤት ነው የተለቀቀው። ዳኒ የማያውቀው ሰው የለም። እና ዳኒ ቤት ነው የተለቀቀው ቪዲዮ ገብታችሁ ማየት መመልከት ትችላላችሁ። በጣም አሳፋሪ ተግባር ነው የተደረገ ያለው። ነገር ግን እነሱ አብረው ቁጭ ባሉበት ነው በፈጃአ የገባው ዳኒና ማነው ኤፍሬም። ይሄ ደግሞ ማድረግ አልነበረባቸውም። የሰው ቤት ነው። የሰው ቤት ደግሞ ዝም ብሎ መግባት ይሄ በህግ እንደሚያስጠይቅ የማንም ቤት ገንጥሎ የመግባት መብት ማንም አልሰጣቸውም ማለት ነው። እጅግ በጣም የምታስጠሉት በጣም የምታሳፍሩት ሲጀመር ዳኒ ማነው ይሄ ኤፍሬም ማለት ነው። አንተ አሁንም ተስፋ አልቆረጥክም። አንተም አሁንም ከሄርታ ጋር ሊሆን እየፈለክ ነው ያለው። በነገራችን ላይ አብርሃም ወረዴ በቃ ህይወቱን መርጦ ህይወቱ እየኖረ ነው ያለው ማለት ነው። አይተናል እኮ አሁን በዚህ ቪዲዮ ገብተን አይተናል ማለት ነው። ይሄ ቪዲዮ ያልተረዳችሁ ሰዎች እጅግ በጣም ይኸው መጨረሻ አንሶላ ለብሰው አንድ ላይ ቁጭ ማለቱ ብቻ ሳይሆን አንድ ለበቃ አብርሃም ከሚዲያ ርቆ ሄርሜላን ከእሷ ጋር ሆኗል። ህይወቱን መርጧል። ህይወቱን ማክበር ያለባችሁ የነ አብርሃም ቤተሰብ ነው እንጂ ማንም አይደለም ማለት ነው። እናንተ
ግን አብርሃም ህይወቱ ሊኖር ለምን እንደማትፈቅዱለት እኔ አላቅም፣ አልገባኝም ማለት ነው። የእናንተ ችግር እዛው ጨርሱና የአብርሃም ህይወቱ ይቀጥልበት፣ ኑሮ ይምራበት። ይህን ያክል አብርሃም ለማስቀየም፣ አብርሃም ወደታች ለማድረግ፣ አብርሃም ከሄርሜላ ጋር ለመለየት የማታደርጉት ጥረት የለም ማለት ነው። በጣም ነው የምታሳፍሩት፣ በጣም ነው የምታናድዱት ማለት ነው። ሀቂቃ ነው የምላችሁ። ለምን የሰው ህይወት የራሳችሁን ህይወት ታችሁ የሰውን ህይወት ገብታችሁ እንደምትበጠብጡ እኔ አላቅላችሁ ማለት ነው። እና በጣም ነው የምታሳፍሩት። እና ውዶችዬ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እና ደግሞ የት ነው የምናገኘው ለምትሉ ቀጥታ ዳኒ ቤት ሄዱና ዳኒ ቤት የተለቀቀው ቪዲዮ ተመልከቱት ማለት ነው። የሚያሳፍር ቪዲዮ፣ በጣም የሚያስጠላ ቪዲዮ። ይሄን ያክል ለምን ሄርሜላ ወደድክ ብለህ መተህ ቤት የምትበጠብጥ ጀግና ነክና አይጠበቅም ካንተ፣ እኔ አልጠብቅም ኤፍሬም ማለት ነው። በጣም ነው የሚያስጠላብህ። እና ልጅ የለም የሰው ቤት ገንጥሎ መግባት ደግሞ በህግ ያስጠይቃል። ገብቶሃል አይደለ? በጣም ነው የሚያስጠላው።